ያዙ እንለቃለን ብሎ ነበር እኮ ብር የኔ አትብልሽ ልንገርሽ አማራ አንችልም ኦሮሞ ብር ማጓጣት የለበትም። ይሄ እኮ ኃጢያት መተባበር ነው። እናንተ የምን ብለን ነው ብር የምንከፍለው? ስንቱ ነው በብር የሚወጣ? እሺ ኦሮሞስ 35000 ሪያል ተከፈለው። የኛ 12 ከ12 በላይ ያሉ ልጆች 30 ሺህ ሪያል እና ወጣ ነው። እንዴት ነው የምታስቡት? ያ ልጅ እውነት አማራ ከሆነ እንደው ባላ የአማራ ልጆች በቃ ይልቀቁ። መያዣቸውን ሰበባቸው እሱ ሆኖ ሳለ በቃ እነዚህ የቲሞች ይውጡ። የአማራ ልጆች አጥቆህ እንደው ጥርሳቸው እርግፍ በል እንደ አባቴ አምላክ እንደው በስደት ቀሩ። እንደው በስደት ቀሩ። በሰው እንትን ላይ ተሰዲብ እነሱ እኮ አላህን የማይፈሩ ናቸው። እኔ የሚስቁት እንዴ እኔ ወላሂ ማንንም አላውቅም። ካብተ በስቷል እዚህ እኔ ኦሮሞ አማራ እንደማቆ ነገር እኔ ሁሉም እናቴ ልጅ አይደለም የተያዘብኝ እንደሰው ስለማስብ ዝም በይ እያወቅት ዝም በይ እያየሽ ደግሞ ዝም በይ። ለምን ዝም ብትይ ይሻላል? አያስፈልግም። እዚህ ምስኪን ታስሬ እያለ እናትነት የሌለኝ እያለ እነሱ ይስቃሉ። እስኪ ደህናውን በዴስ እያሳቁ ወይም ደህና ተገጠመ ስማርኩ ተንበሩ ተቃጠሉ። ሲጀመር ሁሉም በስደት የሚመጣው ያያዝ ማንኛውም አንቺ ቪዲዮ ዝግና እንትን በያወሪ እኔም ሼር አደርጋለሁ ለሱ። ይሄ ብቻ ይልቀቁት አይባልም። ብዙ ምስኪኖች የተያዛሉ ገባሽ? ሁሉም ለምን ይያዛሉ? ምስኪን በመንገድ በበረሃ እየተቃጠሉ የሚመጡት ነው እንጂ የሚባለው ስንት ልጆች ናቸው የተያዙት የአማራ ልጆች። ይሄ አንድ ነው የነሱ የተያዘው፣ ግን እሱ ነው ኦሮሞ ነው የያዘው ነው የሚሉት። ኦሮሞ አይደለም ሰውዬው፣ ኦሮሞ አይደለም። እኛ ደውለን እሱ ጋራ እያወራን ነን። ሰውዬው ኦሮሞ አይደለም። ከሚስ ኦሮሞ ነው የያዘው እያሉ አይደለ? ብዙ ለምን ያወጡት ታዲያ ከሆኑ ተያዙ። ባንቺ አዳምጪኝ። ይሄ አብዱረዛቅ የሚባለው ልጅ ቁጥር ደርሶታል። የኦሮሞ ልጅ ካገተው ልጅ አማራም ኦሮሞን የጠይቀዋል በውስጥ ማለት ነው። እሱ ኦሮሞ ልጅ ነው፣ ግን አብዛኛው የሚሉትኝ ወላሂ ኦሮሞ ነው የያዘው ምናምን ይጋው። ትናንትና ራሱ ተሸክቷል በኮሜንት እንኳን አማራ ላይ ያዘው አማራ ከያዘው ለምን አይወጣም እያሉ። እንደዛ ከሆነ ቁጥሩ ነው ላንቺ አጣሪ እርግጠኝነት ይሄን ያያዘው ይኸውልሽ። ስልኩ ግን እናንተ የደወልላችሁ ስልኩ ማለት ነው የልጁ ነው። ሰውዬው አልሰጥም ስልኬ እያለ ነው። እኛ ኦሮሞ ነው የያዘው ያገተው። ብዙ ልጆች ራሱ እያሉ ነበር የከሚሴ ኦሮሞ ነው ያገተው እንጂ አማራ ለምን ቪዲዮ ወጥቷል? ቪዲዮ ያላችሁ የአማራ ልጆች ለምን እንትን አትሉ? እንዲሁ የኛ ልጆች እኮ የተኙ ናቸው። በነገራችን ላይ ተኝተዋል እኮ በረሃ ላይ አንድ ቪዲዮ ላይ የሚሰራ ሰው እሺ ቢያዝ ምን ያመጣል? ኦሮሞ ነው ያገተው እየተባለ ነው። ኦሮሞ ከሆነ ቪዲዮ አለው ማስረጃ አለን ይላሉ። ለምን አያወጡትም? ኦሮሞ ከሆነ ያገተው ይዛል ልጅ ከሚሰልልጅ ኦሮሞ ከያዘ ማለት ነው። እርግጠኛ ካወቃችሁ ለኛ ልኩ። እናንተ ለኛ ካልካችሁ ኦሮሞ እንደሆነ እናውቃለን እኛ። ኦሮሞ ከሆነ ቪዲዮ ወጥቶ ነበር አሉ። ለምን እንትን አትሉትም? እኛ አታየማ። እኛ ያየን ነገር ምንም የለም። ስለዚህ እናንተ ልኩ ለኛ። ለየኛ ልጆች ነው ልጆች ነው ገርከለት። እስኪ ኮፒ ሊንክ አድርጉልኝ። በነገራችን ላይ ሰሞኑን እንትን ምረው ነገር ራሱ እየጠፋብኝ ነው። ይኸውልሽ እሱ አማራ ካልሆነ ኦሮሞ እንትን ወሎ ከሆነ ማለት ነው ቪዲዮ ልኩ ለኛ። ከዛ በኋላ እኛ እነግራለን። እስኪ ኮፒ ሊንክ አድርጉልኝ ሁላችሁም። ወይኔ ደህና ነኝ አልሐምዱሊላህ። እዲ ያታልቅሽ ራስሽን ያልቃል። በጣም ራስሽን ነው የምትጎጂው ማለት ነው። ይቀጥል። እናንተ ማለት ነው አማራዎች ለምን አይገባችሁም? እንዴት ነው አማራ ታግተው እሱ እንደዚህ ይላሉ እንደዚህ አላሉ ይላሉ። አሁን ደግሞ የሸዋ አማራ ነኝ ብሏል፣ ፋኖ ነኝ ብሏል። አማርኛ ያወራ ሁሉ አማራ ነው ሊባል አይችልም። ሲጀመር በእርግጠኝነት ነው የምላችሁ ይሄን ምስኪን ልጅ ያገተው ትንሹ ልጅ ኦሮሞው ልጅ ራሳቸው ናቸው ያገቱት ማለት ነው። ሰርቶ መብላት ያቃታቸው። እስኪ ኮፒ ሊንክ አድርጉልኝ። ወሎ አማራ ምትላ
ያውልሽ ኮሜንቱን ኮሜንቱ ማለት ነው አማራ ወደ ነው አማራ ኦሮሞ እየተጣሉ እነሱ ደግሞ እየጨመሩ ስለሆነ ኮሜንቱን ወንድ ሰው ገብቶ ገራሳቡ አንድ ጊዜያች ማለት ነው የኔ እህታንቺ ኦሮሞ ልጅ ማለት ነው ሂጂና እስኪ አንቺ ፈልጊያቸውና አምጪ እነሱን ያገቱንም የኛዎቹም ደግሞ የምታውቁትን ያገቱት የኛን አምጡና እንነጋገር ምንም እንጫጫቱ ትርጉም የለውም እዚህ ፍስቴ ታነሱ ጋር እንመካከር አኔ ልጁን በስልክ አመጣለሁ እናንተ ሰው እሱን የያዘ አመጣችሁ ከዛ በኋላ እንትን ካላችሁ በስልክ አመጣለሁ እኔ ችግር የለም እሱ እኔ ላይ ሼር አድርጉ እሱን ካመጣችሁ እስኪ ሰው ካገኘው እኔ ያፈላልጋለሁ እንደው ላላ ብላችሁ እንደው ላላ ስትሉ ለፈጣሪያችሁ ክርስቲያኖችም ለፈጣሪያችሁ ሙስሊሞችም ላላ ታቻለሽ ልጅ የኦሮሞ ልጅ የምታወሩ ዋነኛውን አጋች መሰለኝ ፕሮፋይል ያረግሽው እኔ ሲሉ ሰምቼ ነው ከሁሉም ነፃ ነው ራሱ ነው ይሄ ነው ያገተው ችግር የለም እሱ ምንም አይሆንም በይ ለማንኛውም አንቺ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ንግስቷ ወንዶቹን ሳቢ ሴቶቹ በፍቅር ወንዶቹን እስኪና አስገቢው ደህና ነን አልহামዱሊላህ ቆይ እስኪ የሚወርዱ አሉ ለምሳሌ እስነኝ እሱ አያወራ ምን ያወርዳሉ ስለታገቱት ነው መሰለኝ የምታወሩት የትኛው ነው የኦሮሞ ልጅ ያገተው የምትሉት ከ20 ቀን በፊት የተያዘ ነው የምትሉት ወይስ ይሄኛ ነው የምትሉት አልገባኝም ትንሽ የኦሮሞ ልጅ የተያዘው ሰንብቷል ግን የኛዎቹ በየቀኑ እየተያዙ ነው ማለት ሰንብቷል ስትይ አልገባኝም ማለት ነው አሁን የልጅ ተያዘ ከተባለ 4 ቀን አስቆጥሯል እኔ እንኳን ካየሁት ማለት ነው እኮ ልጁ እኮ ምንም ያረጉ አይደለ ያጠጡ ነው ያበሉ ነው ቁጭ ብሏል ምንም የመታሰው አይደለም የጎዳ ሰው የለም ሲጀመር ማለት ነው የኛን ሊቀቁ በሚሉ ነው እንጂ ያያዙት እነሱ ገንዘብ ከፈልጉ አይደለም ከዚህ ልጅ ገባችሁ አንደኛ ነገር ማቅ ያለባችሁ የአርሲ ልጅ ያዘ ኦሮሞ ራሱ የወሎ ከሚሴ ልጅ ነው ምናምን ይያላችሁ ያወራችሁ ነው ይሄንን አንሻዋወድ ኦሮሞ አይደለም ሲጀመር ያዘው ማለት ነው የአርሲ ልጅ ያዘው የሻዋ አማራ ነው ምንድነው የሚባለው ነው ሲጀመር ማለት ነው እሱም ቢሆን እኛ ኮን ኦሮሞ ያዘው አማራ ያዘው አይደለም እናንተ አሁን እየተነጋገርን ያለው ለዛ ነው የገባው ማወቅ ያለባቸው እነኚህ አራሚዎች ያዙት እንግዲህ ከማን ቤር ትምብሎ አይደለም ገባችሁ አንድ ጊዜ ይቅርታ ምንም አንድ ምልክታ የተጎዳ ሰው የለም ከናንተ ባኩል ኮፕሊንግ እያረጋችሁ አንድ ነገር ለናንተ አንድ ምልክት የሚያስላልፈው ነገር እናንተ ኦሮሞ ከሚሴ የምትሉት ይኸው በጣም አዳምጡኝ እናንተ ከሚሴ ኦሮሞ ከሚሴ ነው የያዘ የምትሉት ገና ብዙ ነገር ይመጣል አንድ ለምን ብትሉ ለምን ውሸት ታወራላችሁ ይሄ ልጅ የተያዘው ያ 30,000 ብር የተጠየቀው በዛ ምክንያት ነው የተያዘው አልተመጣም ምንም አልተባለም ተቀምጧል ግን ያ ልጅ አባዶ ወኞት ስለዚህ ይሄ ሁላ ጦስ የመጣ በእኛም በእናንተም እየታገቱ ያሉት በዛ በ30,000 ብር የተጠየቀ ልጅ ነው እናንተ እንዴት ነው የምታስቡት ወንድምየው 30,000 ብር ለምን ነው የምትከፍለው ነው እየከፈለ ነው ያው ቆይ አሁን ገንዘቡ እየተዋጣ ነው በግድ ለምን ልጁ ይትረፍ እነዛ አባትና እናት በጣም ሽማግሎች እያለቀሱ ስለሆነ ያ ገንዘብ እየተዋጣ ነው ቆይ ልጨርስ ቆይ ሞልሷል እሺ እናንተ ያን 30,000 ብር ስታገታግቶ አንተ ሲባል ተሰቃላችሁ ትላላችሁ ዛሬ የናንተ ሰውየው እኮ ነብሱን ሲቆጥጥ የሰውን ሰው መቁጠጥ ይችላል ነብሱን ትቶ የሌላው ማየት ትክክል አይደለም ልንገራችሁ እኔ ዝም አላችሁ ስንት ቀኑ ነው ወይ 20 ቀን እየመጣ ነው ያለች ለምን ሳትበል አሁን አንተ እኮ እናንተ ልጅ ሲያዝ ይያዛትበል ላ እንዲህ ሳትበልኛ ለሁሉም ነው እንትን የምንለው እንዲለቀቁ ነው የምንፈልገው እኛ ኦሮሞም እንዲታገት የለም ቆይ አሁን ነው አንተ እያልክ ያለው ሌላ ነው ገባህ ጦሩ ቆይ ሌላ አይደለም ከዛ ወዲህ የተያዙ ልጆች በምን ሰበብ ነው
በዛ ልጅ ነው አይደል እንዴ? ይሄ ሁሉ ጦስ የመጣ በዛ ልጅ ነው። ግን ለምን የከሚሴ ልጅ ነው የያዘው የምትሉት ምንም አስከዳቸውም። ይሄ ሌላ ጦስ ያመጣል እንጂ ምንም ይሄ ከሚሴ ጥላቻ የወሎ ኦሮሞ ጥላቻ እኛ ኦሮሞዎችም ሆነ ወለጆች አቀፈና ያለን ምን ችግር የለብንም። ስለዚህ አሁን ላይ የምንለው በቃ ሳውዲ ላይ መተጋገት ይቅር። ሳውዲ ላይ በቃ ሰርቶ ኦሮሞ ማማራ ሰርቶ ይቅር ይቅርታችሁ። አሁን ማለት እናንተ የታገደው ምንም ሊሆን አይደለም። የኛ ግን እየደበደቡት እንትን አይኑን እያጠፉት ነው። አሁን ለምሳሌ የእናንተ ልጅ ቁጭ ብሏል። ማንም የመታ ሰው የለም፣ የታገደ ሰው የለም ሲጀመር ሰው የካሚሴ ኦሮሞ ነው የያዘው አትባሉ። ሸዋ አማራ ነው የያዘው። አንድ ጊዜ ስጡና ንግስቷ ሌላ ሰው አስገቢ እስቲ ከኛ ልጆች አስገቢ። እነሱ ያለ ያሉት እኛ ተጨመታል ለግሜኛም ሆኖ ነው ከነሱም ከኛም አስገቢ። እኛ ጋር ማብደር ሰው የለም። ገባሽ? እንደዚህ አትጨውና በስነ ስርዓት አውሩና ሄዱ። ለምን ይሄኛው ኦሮሞ ነው አማራ ነው ሳትዩ እገፈዱሜ ቆይ ጊዜ ተቀበለ ጊዜ ተቀይፈ ማወጂኒ አከኛ ሮካነ መተ ቆንተ ኮቲኝ ራቡአ አስከታቴ ሰፈራቴ ከንጅራሽ ጅርቱማን ነው ወንድምየው አዳምጠኝ። ለኛ ሰው በመሆናችን ብቻ ለሰው ልጅ እናስብ። እኛ ኦሮሞ ይሁን አማራ ይሁን መታገስ የለበትም ነው እንደዛ ካላችሁ አኔ ኦሮሞ ነው ወንድሜ ነው፣ ይሄኛው ወንድሜ ነው። ገባ? ለኔ አንድ ናቸው ሁለቱ። ተማም እንደዛ ካላችሁ የኦሮሞ ከሚሴ ነው የያዘው የሚሉትን ያዙ። የናንተ እብዶች ይሰሩ። ይሄንን ነው እኔ መልእክት የሚያስተላልፈው ይሄ ነው። ትችላላችሁ። ኦሮሞና ኦሮሞ ለማጣላት የምታረጉት ሴራ ምንም አያስከዳችሁም። ልንገራችሁ ግን እኔ ፖለቲከኛ አንደና ወራና እንደውረድ እንጂ ምን ነው አይሰማም? አውሪ ይሰማል። በስርዓት አውሩት። እሺ አማራው ይሄ አማራ ነው ይሄ ኦሮሞ ነው ሳትሉ ማለት ነው። በሰላም ብታወሩ ይሻላል። ይሄኛው አማራ ነው ይሄኛው ኦሮሞ ነው ኦሮሞ ነው የታገተው ምናምን ስትሉ በጣም ይደብራል። ከታች ሆነን ነው የምናዳምጠው። እንደዛ አይደለም። እንደዛ እንደ አማራ ልጆች እንደሚያረጉት ኦሮሞቹ አያረጉም። ገብቶሻል አይደለ? ግን እንደዛም ሆኖ እስቲ በአይን ያኛው ተይዞ ቆይቶ ተሰቅሎ ነው እንደዛ ለሐቅ ከሆነ አስጨርስኛ አሁን ይዛው ነገር የለም። መነጋገር ካለብን በትክክለኛው እንነጋገር እህቶቼ። ገባችሁ? የኦሮሞ ልጅ አማራ ልጅ እንዲጥሉ አይደለም። እኛ ዘረኝነት እንዲፈረፍል አይደለም እዚህ ፈለግነው። ሁሉም እንዲጠቀቁ ነው የምንፈልገው። በተረጋጋ መንፈስ እንወያይ። እኔ የምፈልገው እሱን ነው። ኦሮሞ ልጅ ተመታተው መጨረሻው መስማት አለብሽ። እኔ አሁን ራሷ ናት። እኔ አይደለም ያስወጣው። ድምጼ ይሰማል። እኔ ልወጣ ነው። ልጁን ካመጣችሁ ሸራ አድርጎ እኔ ላይ እሺ። ውጭና ልጅ አንቺን ፈልጊኝ ምን እንላለን? በትብብር እንስራ። ሌላ ነገር ታውት እናንተ እሱን የኦሮሞ ልጁን አምጡ እንጂ ይሄንን ልጁን እኔ በደቂቃ ነው የማመጣው። እስቲ ሲጀመር እኮ ልጁን ያደበቅንም እኮ ሲጀመር መስጠት ማውራት የሚችሉ መወያየት የሚችሉ ያላየ ነው። እስቲ ቆይ እኔ ምን አውቃለሁ? እኔ የሚገቡት እኮ የኦሮሞ ልጅ ነው እየተመታ ያለው የሚል ነው። እኔ እኮ ደህና የሚወያይ ሰው ያለ መስሎኝ ነበረ። ቆይ ማን ያስገባቸዋል? ሰሙኝም አንዴ አዳምጡኝ አንዴ። እኔ የሚውት ላረግ ነው። ስልጣን ያላችሁ ሰዎች ሁለታችሁ አላችሁ እዚህ ጋር የአማራ ልጅ ነው ጨካና አንጠልጥለውት ይላሉ። የአማራ ልጆች እኮ ብዙ የተቀሉ ሳከኛ የሆኑ አሉ። እሱን ስላለፈው ሳይሆን ስለ ወደፊቱ የሚመጣውን ነው መስበክ። ስለዚህ ስላለፈው ሳይሆን ስለ ወደፊቱ እንትን የሚል አላምጡ አብዱር ረዘቅ የሚል ልጅ አለ። ከመጣ ጥሩኝ እሰማለሁ። በስ
ስላለፈው አይዲ ስንት ያማራ ልጅ ተቀልቶ ቀርቷል። ስንት በመና ይቀራል። ጆሮአቸው እግራቸው ሰው ይታውኝ እንጂ በጥይት ተመቶ ኦሮሞ ልጅ አስለቀቁኝ እያለ የሚያለቅሳል አይደል? እንዲሁ እኔ ሰአድን ሰዋት ስልጣን አላት። እኔ እኮ የወሎ ኦሮሞ አትበሉ እያሉ ተጀዋሪ ቆይሜ እኔ አሁን ሊወርድ ነው። ኦሮሞ እርስ ለራሳቸው ተያይዞ ነው ምናምን ሙድ የሚሰሩብን ምናምን አትበሉ። ኦሮሞና ኦሮሞ አታጋጩ። ኦኬ ሶ ለሁለቱም እኩል ታጋጩ ነው ያለባችሁ። ሁለቱም ምስኪን ናቸው። ሶ ለሁለቱም እኩል ታጋጩ። ማን ያጋጨው? እኛ እኮ ያጋጨ የለም። እኛ አሁን እያልን ያለ ነው እንድንስማማ ነው እንጂ እኛ ኦሮሞ ይጣላ አይደለም። እኛ ራሳችን እስበሳችን እንድንስማማ እያደረግን አንቺ ደግሞ ኦሮሞ ለኦሮሞ ትያለሽ። ኧረ ጉድ የፈለ